አላህን ስንፈራ ነገሮች ሁሉ ይገራሉ፣ ያምራሉ፣ ይስተካከላሉ። አላህን መፍራት ስንተው ነው የግልም ይሁን የጋራ የዱንያም ይሁን የአኺራ ህይወታችን የሚበላሸው። አላህን መፍራት ስንተው ነው የተለያዩ ማስጠንቀቂያዎች የሚላኩልን ከአላህ ጋር አደብ እንድንይዝ፣ ጸባያችንን እንድናስተካክል፣ እንድንታረም፣ ተውበት አድርገን እንድንመለስ የቁርአኑ የሐዲሱ ምክር አልበቃ ሲለን ሳይመልሰን ሲቀር ሌላ ከዙሪያችን ምናየው ምንሰማው ማስጠንቀቂያ ይላክልናል። የመሬት መንቀጥቀጥ፣ የጎርፍ አደጋ፣ የአውሎ ንፋስ፣ የድርቅ ችግሮችም ማስጠንቀቂያዎች ናቸው፣ ማስፈራሪያዎች ናቸው። አታስቆጡኝ፣ ሕጌን አትጣሱ፣ ተመለሱ፣ አደብ ግዙ የሚልባቸው የአላህ ተባረከ ወተዓላ ማስፈራሪያዎች ናቸው። አደጋ ስጋት በበዛበት ጊዜ ከስጋት መውጫ አደጋን መከላከያ በዋነኝነት ሁለት ነገሮችን ልንጠቀም ይገባናል። አንደኛው አላህ ለሰው ልጅ ጉልበት የሰጠው፣ አቅም የሰጠው፣ ገንዘብ የሰጠው፣ ጤና የሰጠው፣ ሙሉ አካላት የሰጠው ከአላህ ተባረከ ወተዓላ ሊጣላበት አይደለም፣ አላህን ሊያስቆጣበት አይደለም፣ ሸይጣንን ሊታዘዝበት ሊያስደስትበት አይደለም። ይልቅ አላህ የሰጠን ጸጋ አላህን ልናስደስት ነው የሚገባ። አይ ብለን ግን የአላህን ኒዕማ እየበላን እየጠጣን በጸጋ ውስጥ እንደፈለገን እየኖረን አላህን የምናስቆጣ ከሆነ ይሄ ብዙም አይቀጥልም። ፈኢዛ አረድና አን ኑህሊከ ቀርየተን አመርና ሙትረ ፊሃ ፈፈሰቁ ፊሃ ፈሐቀ ዐለይሃ አልቀውሉ ፈደመርናሃ ተድሚራ ይላል። አላህ የአንድን ሀገር ህዝብ አንድን ትውልድ አዞት መክሮት መልእክት ደርሶት እምቢ ካለ ካመፀ አላህ ክፉ ጥፋትን ያጠፋቸዋል፣ መደምሰስን እንደመሰሳቸዋለን ይላል። በግል ህይወታችን ላይ ሆነ በሀገር ደረጃ በህዝብ ደረጃ የሚመጣን ችግር ለመከላከል የመጣን ችግር ለማስወገድ ከሚያግዙ ነገሮች አንዱ ኢሕሳን ነው። በጎ ስራ መስራት ነው። ማብላት ማጠጣት ነው። የተቸገሩን መርዳት ነው። በተለይ ባለንበት ህይወት በከበደበት ዘመን ላይ ስራ እየሰሩ እንኳን መኖር አስቸጋሪ በሆነበት ወቅት ላይ ስራ ፈተው ቤት የተቀመጡ፣ ከስራ የተባረሩ፣ የስራ ድርጅታቸው የተዘጋባቸው፣ ውሎ ማደር በልቶ መጠጣት እጅግ በጣም ፈታኝ የሆነበት ዘመን ላይ ደርሰናል። በዚህ ጊዜ አላህ ከሰጠን ቀንሶ መስጠት፣ ግራቀኛችንን ማየት፣ ተርበው ሆዳቸውን አስረው የሚሄዱ ሰዎች አሉ። ልብስ መቀየር ያቃታቸው ሰዎች አሉ። ልጆቻቸውን ማስተማር የከበዳቸው ሰዎች አሉ። ታክመው መታከሚያ ያጡ ሰዎች አሉ። ብዙ ኒዕማ አላህ ከሰጠህ ከዛ ኒዕማ ቀንሰህ ሰጥተህ ያዘኑ ሰዎችን ስታስደስት አላህ ባንተ ተደስቶ ባንተ ምክንያት ላንተ ጀዛ ብሎ ላንተ ለቤተሰቦችህ ለዙሪያ ሰላምን አማንን አላህ ሊያመጣ ይችላል። ኸይርን የሚያበዛ ሰው በአላህ ምሽግ ውስጥ ነው ያለው። አላህ ይጠብቃል። በግል ኸይር መስራት የአላህ ጥበቃ ምሽግ ውስጥ የሚያስገባ ከሆነ ዋሻ ውስጥ የሚደብቅ ከሆነ ይጠብቅ ከሆነ ኸይረኞች የበዙበት ሀገርም የተጠበቀ ይሆናል። በአላህ ጥበቃ ስር ይሆናል። فاسألوا أهل الذكر إن كنتم لا تعلمون